ሰላም እንዴት ናችሁ? ዛሬ ስልካችሁ ኦሪጂናል ነው ፌክ ነው የሚለው ወይም አዲስ ስልክ ልትገዙ ሊሆን ይችላል ፌክ ነው ኦሪጂናል ነው የሚለው እንዴት እንደሆነ አሳያችኋለሁ ማለት ነው። ይሄ እናንተ ስልክ እንደዚህ በምትነኩበት ሰዓት ምንድነው የሚለው ኦፊሻል ነው ነውስ ካስተም ነው የሚለው ማለት ነው የሚለውን አሳያችኋለሁ ማለት ነው። ኦፊሻል የሚል ከሆነ በጣም እድለኛ ናችሁ፣ አሪፍ ስልክ ነው ማለት ነው። የኦፊሻልስ ማለት ምንድነው? እንዴት ነው ይሄ ኦፊሻል ስለሆነ ምንድነው ልዩነቱ የሚለውን ለማየት ደግሞ ይኸው ላሳያችሁ። እሺ የስልካችሁ ስታተስ ኦፊሻል ሊሆንላችሁ በጣም እድለኛ ያልኩበትን ምክንያት ልንገራችሁ ማለት ነው። ምንድነው የሚለው አይፎን ስታተስ ኦፊሻሊ ታይፒካሊ ሚንስ ዩር አንድሮይድ ዲቫይስ ራኒንግ ዘ ማኑፋክቸረር ነው የሚለው። ኦሪጂናል ሶፍትዌር ሃዝ ኖት ቢን ምንድነው የሚለው ታፐርድ ዊዝ ወይም ሩትድ አልሆነም ወይም ጄል ብሮክን አልሆነም፣ ምንም የሆነው ነገር የለም ማለት ነው። ኦሪጂናል የሆነ ኢዝ ኖት ሞዲፋይድ ምንም የሆነው ነገር የለም ማለት ነው። ይሄው ከታችም እንደምታዩት ኖ ሩትድ ነው የሚለው ኦሪጂናል ኦኤስ ሲስተም ይላል። ኦሪጂናል ኦፕሬቲንግ ሲስተም ነው ያለው ማለት ነው። ሰኪዩር ኤንድ ስቴብል ነው ማለት ነው። ዩር ፎን ሪሲቪሊ ታይምሊ ሰኪዩርድ ሲስተም ነው የሚለው ማለት ነው። አፕዴት ዳይሬክትሊ ፍሮም ዘ ማኑፋክቸረር ነው ማለት ነው። አፕሊኬሽኖቹ ዳይሬክትሊ ከማኑፋክቸረሩ ነው እንጂ ምንም አብሮ የተጫነ ጄል የሆኑ ፋይሎች ምንም ነገር አይፈጠርበትም ማለት ነው። በቀላሉ ሀክም ሊደረግ አይችልም። ስለዚህ ስልክ ከመግዛታችሁ በፊት ይሄን ነገር አይታችሁ ይችን የቴክኖሎጂ ቲፕ አይታችሁ ብትገዙ የተመረጠ ይሆናል ማለት ነው። ከስተም መሆኑ ምን ጉዳት አለው ካላችሁኝ ደግሞ ከስተም መሆኑ በጣም ብዙ ጉዳት አለው። አንደኛ እንትኑ ይሄ ራሙ እንትን ይባላል ማለት ነው። ለምሳሌ 8 በ64 ለምሳሌ ከሆነ 8 ጂቢ ራም እና 64 ከሆነ እንትኑ ስቶሬጁ ማለት ነው እሱን መቀየር ይቻላል ማለት ነው። እሱን ይቀይሩታል። ከስተም ከሆነ በቀላሉ በከስተማይዝ የሚደረግ በእኛ በራሳችን ቼንጅ ልናደርገው የምንችል ነው ማለት ነው። በኮድ ተገብቶ እሱ ቼንጅ ይደረጋል ማለት ነው። አጠቃላይ ሚሞሪው 128 ጂቢ ነው የሆነውን ትክክለኛው 128 ጂቢ የሆነውን 256 አድርጎ ከስተም ማድረግ ይቻላል ማለት ነው። ስለዚህ ለብዙ ነገር የተጋለጠ ይሆናል ማለት ነው። እሱን ደግሞ እንዴት ቼክ እንደምታደርጉት ያው ከታችም ይሄን እንግሊዘኛው ማየት ትችላላችሁ ማለት ነው። በዚህ መሰረት ቼክ ማድረግ እንችላለን። ቀጥታ ልግባና ላሳያችሁ። ወደ ስልካችሁ ሴቲንግ ትገባላችሁ ማለት ነው። የስልካችሁ ሴቲንግ እንደገባችሁ ወደ ላይ እንደዚህ ስክሮል አፕ ታረጉትና መጨረሻ ላይ አባውት ፎን የሚል አለ። አባውት ፎን የሚለውና አንዴ ነካ ታረጋላችሁ ማለት ነው። ዜን አባውት ፎን የሚለውን እንደነካችሁት ወደዚህ ወስዳችኋል ማለት ነው። ዜን ስታተስ ኢንፎርሜሽን የሚል አለ። ስታተስ ኢንፎርሜሽን የሚለውን አንዴ ትነኩታላችሁ ማለት ነው። ዜን እንደመጣላችሁ ከታይ ኤው ፎን ስታተስ ይልና ምን ይላል ኦፊሻል ይላል የኔ ማለት ነው። ስለዚህ እናንተም ኦፊሻል የሚል ከሆነ ኦሪጂናል ነው፣ ከስተም የሚሆን ከሆነ ግን ለብዙ ነገር የተጋለጠ ነው ማለት ነው። እንደዚህ አይነት የቴክኖሎጂ ቲፕ እንዲደርሳችሁ ላይክ አድርጉ። ይመቻችሁ።